ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው አማርኛ በእንግሊዘኛ እንዴት በቀላል መንገድ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ትንሽ ጠፍቻለሁ፣ እየሰራሁ አይደለም። አሁን ግን ተመልሻለሁ። እያንዳንዱን ትምህርቶች ወይም ደግሞ ቪዲዮዎች እየሰራሁ ወደ እናንተ የማደርስ ይሆናል። ከዚህ ጋር የምታዩቸው የእንግሊዘኛ ንግግሮች አሉ። እነዚህን የእንግሊዘኛ ንግግሮች እንዴት በቀላል መንገድ በእንግሊዘኛ በአማርኛ አሁን ከዚህ ጋር አማርኛው አለ፣ ከዚህ ጋር ደግሞ እንግሊዘኛው አለ። ስለዚህ እነዚህን የአማርኛ ቃላቶች እንዴት በቀላል መንገድ በእንግሊዘኛ ተክተን በቀላሉ መጻፍ እንችላለን። ከጓደኛ ጋር ሊሆን ይችላል፣ ከፋሚሊ ጋር፣ ኤኒ ፐርሰን ከማንኛውም ሰው ጋር ቻት ለማድረግ ለመጻጻፍ እንዴት በቀላል መንገድ የአማርኛ ቴክስቶችን ወደ እንግሊዘኛ ቀይረን እንጠቀማለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር መጀመሪያ የአማርኛው ቃል ምን ይላል? እስኪ የአማርኛውን እንየው። እንኳን ደህና መጣህ። አሁን እንኳን ደህና መጣህ ብለን ለመጻፍ ብንፈልግ ምን ማድረግ አለብን? እያንዳንዱን ከኛ የሚጠበቀው ምንድን ነው? እያንዳንዱን የአማርኛ ቃላቶች በየትኛው የእንግሊዝኛ አልፋቤት ተክተን መጠቀም እንችላለን የሚለውን ካወቅነን በቀላል መንገድ መጻፍ ማንበብ እንችላለን ማለት ነው። እስኪ እንየው። አሁን የምትባለው የአማርኛ ፊደል የትኛውን የእንግሊዝኛ ፊደል ትወክላለች ካልንን እንደ ኢ ትነበባለች። ኢ ሚል ድምፅ አላት። ከዛ ንን እንደ ን እንደ ን እንደ ኤን ትነበባለች ወይም ደግሞ ኤን ሚል ድምፅ አላት። ኬን እንደ በአንድ ላይ ኬን ብቻ ሳይሆን ኬ ደብሊው ኤ ኳ ሚል ድምፅ አላት። ኳ የመጨረሻዋ ኤን እንደ ን ትነበባለች። እስኪ ባንድ ላይ እናንበው። ን ኳ ን እንኳን ብለን እናነባዋለን። ከዛ ወደዚህኛው ስንሄድ ዲኢ እንደ ደ ይነበባል ወይም ደግሞ ደ ሚል ድምፅ አለው። ኤችን እንደ ህ እናነባለን ወይም ህ ሚል ድምፅ አለው። ኤንኤ እንደ ና። ከዚህ በኋላ በቀላሉ ደህና ደህና ብለን እናነባዋለን። ከዛ ወደዚህኛው ስንሄድ ኤምኤን እንደ መ ማንበብ ወይም ደግሞ መ ሚል ድምፅ አለው። ቲኤ እንደ ጣ፣ ኤች የመጨረሻዋ ኤች ለብቻዋ እንደ ህ በአንድ ላይ ሲነበብ መጣህ መጣህ። እስኪ አሁን ሙሉ እናነበው። እንኳን ደህና መጣህ ብለን በተሳካ ሁኔታ ጽፈናል ወይም ደግሞ አንብበናል ማለት ነው። ስለዚህ እንኳን ደህና መጣህ ይላል። አማርኛውም እንኳን ደህና መጣህ ይላል። ወደ ሁለተኛው ስንሄድ በተመሳሳይ እንኳን ደህና መጣችሁ ብለን ለመጻፍ አሁን እዚህ ጋር እንኳን ደህና መጣህ ነው። ከዚህ ጋር ደግሞ እንኳን ደህና መጣችሁ። ልዩነቱ ከዚህ ጋር መጣህና መጣችሁ የሚለው ነው ማለት ነው። ስለዚህ ሌላው ተመሳሳይ ነው። ኢን እንደ እናነባለን፣ እንላለን። ኤንን እንደ ን። ከዛ ኬ ደብሊው ኤ እንደ ኳ፣ የመጨረሻዋ ኤን እንደ ን። ባንድ ላይ ሲነበብ እንኳን እንኳን። ከዛ ዲኢን እንደ ደ፣ ኤች እንደ ህ፣ የመጨረሻዋ ኤንኤ እንደ ና። ባንድ ላይ ሲነበብ ደህና ደህና ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ኤምኢ እንደ መ፣ ቲኤ እንደ ጣ፣ ሲኤችዩ ችሁ ተብሎ ይነበባል። ችሁ ወይም ደግሞ ሲ እንደ ች፣ ከዛ ኤችዩን እንደ ሁ። ስለዚህ በአንድ ላይ መጣችሁ መጣችሁ ሙሉ ሲነበብ እንኳን
ደህና መጣችሁ፣ እንኳን ደህና መጣችሁ። አማርኛውም እንኳን ደህና መጣችሁ ተብሎ ይነበባል። ኦኬ ወደሚቀጥለው ስንሄድ ኤምኢ እንደምን ይነበባል? ኤምኢ መ ሚል ድምፅ አለው ወይም ደግሞ መ ፊደልን ይወክልልናል። ኦኬ ኤልን እንደ ል እናነባለን። ኦኬ ከዛ ኬኤ እንደ ካ፣ የመጨረሻዋ ኤም እንደ ም። ስለዚህ በአንድ ላይ ሲነበብ መልካም መልካም። ከዛ ቲኢን እንደ ጠ፣ ኦኬ ደብሊውኤ እንደ ዋ፣ የመጨረሻዋ ቲ እንደ ት። ስለዚህ በአንድ ላይ ሲነበብ ጥዋት ጥዋት። ሙሉ ሲነበብ መልካም ጠዋት መልካም ጠዋት ተብሎ ይነበባል። አማርኛው መልካም ጠዋት ይላል። ኦኬ ወደሚቀጥለው ስንሄድ ከዚህ ጋርስ ምን ይላል? እሺ ኤምኢን እንደ መ፣ በተመሳሳይ ኤምኢን እንደ መ፣ ኤል እንደ ል፣ ኦኬ ኬኤ እንደ ካ፣ ኤም እንደ ም። በአንድ ላይ ሲነበብ መልካም መልካም። ከዛ ኬኢን እንደ ከ እናነባለን ወይም ደግሞ ከ ሚል ድምፅ አለው። ኦኬ ኤስኢን እንደ ሰ እናነባለን። እሺ ኤስኢን እንደ ሰ፣ ኤን እንደ አ፣ ቲን እንደ ት። በአንድ ላይ ከሰዓት ከሰዓት። ሙሉ ሲነበብ መልካም ከሰዓት መልካም ከሰዓት ብለን ማንበብ ቻልን ማለት ነው። ዌል ከዛ ወደሚቀጥለው ስንሄድ በተመሳሳይ ኤምኢን መ ነው ያልነው። ኤምኢ እንደ መ ነው የሚነበብ መ። ኦኬ ኤልን እንደ ል ብለናል። ኦኬ ኬኤን እንደ ክ ብለናል። ኤምን እንደ ም ብለናል። ስለዚህ በአንድ ላይ መልካም መልካም። ከዛ ኤም አይን እንደምን እናነባለን? ኤም አይን እንደ ም፣ ኤስ ኤች አይን እንደ ሽ፣ የመጨረሻዋን ቲ እንደ ት። በአንድ ላይ ምሽት ምሽት። ሙሉ ሲነበብ መልካም ምሽት መልካም ምሽት ብለን በቀላሉ ማንበብ ወይም ደግሞ መጻፍ ቻልን ማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ ይህስ ምን ይላል? ኢ እንደ አ እንደምትነበብ አይተናል። አ ሚል ድምፅ አላት ብለናል። ኤንን እንደ ን። እሺ ከዛ ዲኢ እንደ ደ፣ ዲኢን እንደ ደ፣ የመጨረሻዋን ቲን እንደ ት። በአንድ ላይ እንዴት እንዴት። ከዛ ወደዚህኛው ስንሄድ ኤን እንደ አ፣ ዲኢን እንደ ደ፣ አርን እንደ ር፣ ኬን እንደ ክ። ከዛ በአንድ ላይ አደርክ አደርክ። ሙሉ ሲነበብ እንዴት አደርክ እንዴት አደርክ ብለን በቀላሉ በአማርኛ አማርኛውን በእንግሊዘኛ መጻፍ ቻልን ማለት ነው። ኦኬ እንደዚህ እያደረግንን በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኛለን። እስከዛው ድረስ በያላችሁበት ሰናይ ጊዜ። ባይ ባይ።